ይህ መልእክት ለኔና ላንቺ ለኔና ላንተ ከጌታችን ዘንድ የተላከ ታላቅ የማንቂያ ደወል መልእክት ነው። ታሪኩ ዘመናችንን የወከለ የአንድ ወጣት ታሪክ ሲሆን ጅማሮና ፍጻሜውን የቅርብ ጓደኛው እንዲህ ሲል ተረኮታል። እስከ መጨረሻው በማድመጥ ለሌሎች እህት ወንድሞች እንዲዳረስ ኮፒ ሊንክና ሼር በማድረግ የአጅሩ ተካፋይ ሆኑ። እኔ የ21 ዓመት ወጣት ሲሆን ጓደኛዬ ከጥቂት ወራት በፊት በመኪና አደጋ ህይወቱ አለፈ። አላህ ይርሐሙ። መልካም ስነ ምግባር ነበረው፣ የማይወደውም የለም ወላጆቹ ጭምር እና ለሁሉም ያለው ክብር፣ ደግነትና መልካም ስነ ምግባር ሁሉም ይመሰክሩለታል። በሞቱ ሁሉም ሰው በጣም ተደናግጧል። ብቻ እሱ ከሞተ በኋላ ከጥቂት ሳምንታት ውስጥ እየተሰቃየና በጀሃነም የተቃጠለ በህልም ያየሁት። በአላህ እምላለሁ ሁል ጊዜ ባየሁት ነገር በጣም እየፈራው ነው ከእንቅልፍ የምነቃው እና ለምን እንዲህ እንደሆነ አላመንኩም። ኦን ግን ይህ ነገር እሱ ላይ እየሆነ ነው። ራሴን ጠይቀዋለሁ። በአላህ እምላለሁ ሁሉም የሚያውቀው ሰው ስለ በጎነቱ ይመሰክር፣ ማንም ሰው ስለሱ መጥፎ ነገር የማውራት አቅምም አልነበረውም። ቅዠቶቹ በተደጋጋሚ መጡብኝ። እርዳታ ፈልጎም ይመስላል። የሰማያትና የምድር ፈጣሪ በሆነው አላህ እምላለሁ ጩኸቱ ትክክል እንዳልነበረ፣ ጩኸቱም በጣም አስፈሪ ነበር። ከአእምሮዬም ሊጠፋ አልቻለም። ለሱ ይሆን ዘንድ ሰደቀቱል ጃሪያ ሰጠው፣ ዱዓም አደረኩለት። ምንም አይነት ወንጀል ቢሰራ ምናልባት አላህ እርሱን ይቅር ይለዋል በማለት። ነገር ግን ምንም ነገር ባድርግ ምንም ለውጥ አላመጣም። ምንም አልተፈጠረም። ቅዠቶቹ ሊለዩኝ አልቻሉም። የተሰቃየበት አስፈሪ ምስል በአእምሮዬ ተቀርጿል። አንድ ሰይድ ከጆሮና ከአፉ እንዲሁም ከጥፍሩ ስር ወጣ። ሰይድ የሚባለው ፈሳሽ ነገር ሲሆን ከደም ጋር የተቀላቀለ ነገር ነው። እሱ ነገር ከአእምሮዬ ሊጠፋ አልቻለም። መተኛትን ጠላው። እሱ ሲሰቃይ ላለማየት ብዬ እንቅልፍ አልተኛም ነበር። ዱዓና ሰደቃ ከእርሱ በስተቀር ምንም ነገር ማድረግ አልቻልኩም። ወደ ሼህ መሄድ ፈልጌ ነበር። እነዚህ ሁሉ ምን እንደሆኑ ንገሩኝ፣ ህልሞችን ያብራራሉ ብዬ ለመጠየቅ ሁሉም ከሸይጣን ብቻ እንደሆነና እሱ እንዳልሆነ ተስፋ አድርጌ በመቃብሩ ውስጥ እየተሰቃየ አይደለም በማለት ሼህ ጋር መሄዱን ታውኩት። ከዚያ ከሁለት ቀን በኋላ እሱ እየተሰቃየ ቅዠት አየው። ወደኔ መጣ። ሁለት ግዙፍ ፍጥሮች አጽም ወዳለበትና ሰዎች ወደሚቀመጥበት ቦታ ይጎትቱታል። እዛም ያሰቃዩታል። የቀለጠ ብረት በጆሮው ይጨምሩበታል። በሰቀቀንም ይጮሃል። በድምጽ ውስጥ አስፈሪ ህመም ይታያል። እጆቹ ተቃጥለዋል። እንዴት ብዬ ፈራሁ። አሰቃቂ ነበር። በመጨረሻም በህልም አናገርኩት። ስሙን ጠርቼ ለምን እንዲህ ያደርጉብሃል? ወላጆችህን ስታከብርና ሰላትን ስትጠብቅ ለምን እንዲህ ያደርጋሉ? ምን አይነት ኃጢያት ብትሰራ ነው? አነጋግረኝ አልኩት። እሱም እንዲህ አለኝ፣ ሙዚቃ። አዎ ያ ሙዚቃ። ከሞትኩኝ በኋላ መቃብር ውስጥ ከገባው በኋላ ቀብሬ ውስጥ እየተሰቃየው ያለሁት ዘውታሪ በሆነ ወንጀል ነው። ሁሌ እንደተሰቃየው አንድም ቀን ረፍት አላየሁም። ይህ ሁሉ በሙዚቃ የተነሳ ነው አለኝ። ይህንን ብቻ ነው የማስታውሰው። ከዚያም እንደገና ጎተቱት። የሱ እይታ ልቤን ሰበረው። የስቃይ ጩኸት ነበር የሚጮኸው። በየምሽቱ ባንኜ እንድነቃ ያድርገኝ ነበር። ኃጢያቱ ሙዚቃ መሆኑን አወቅኩኝ። ነገር ግን ዘውታሪ የሆነ ወንጀል ሲል አልገባኝም። ምን ማለቱ ነው? ለቀናት ስለሱ እያሰብኩኝ ራሴን አስጨነቅኩኝ። ከዚያም አልሐምዱሊላህ አንድ የኢንስታግራም አካውንት እንደነበረው አስታወስኩኝ። በዚያም ላይ ዘፈኖች፣ ሙዚቃ ይለቅ ነበር። ምን ያህል ተከታይና ላይክ እንደነበረው ሳይ ልቤ ተሰበረ። ማንም ግን መሞቱን አያውቅ። ዘውታሪ የሆነ ወንጀል ሲልኝ ይህንን ማለቱ ነው። ሰደቀቱል ጃሪያ ማለትም ዘውታሪ የሆነ ሰደቃ እንዳለ ሁሉ ዘውታሪ የሆነ ወንጀልም አለ። የሚለቃቸው ዘፈኖች ሰው ባዳመጣቸው ልክ ነበር እሱ ወንጀል የሚያገኘው፣ በዛም ነበር የሚቀጣው። በጣም ያሳዝናል። ነገር ግን ስለሱ ምንም የሚያውቀው ነገር አልነበረም። ስለ ይለፍ ቃሉ ኢሜሉም ምንም የማውቀው ነገር አልነበረም። ነገር ግን እሱ አሁንም እየተሰቃየ እንደሆነ ሳስብ መፍትሄ ፍለጋ ሄድኩኝ። ነገር ግን ወላሂ ምንም መፍትሄ ማግኘት አልቻልኩም። በእነዚህ ቀናት ውስጥ እፎይታ አግኝቼ አላቅም ነበር። መተኛት እስኪያቅተኝ ድረስ እጨነቅ ነበር። የኔ ጥፋት እንደሆነ ተሰማኝ። እንደዛ እያደረገ መሆኑን እያወቅኩኝ ምንም አላልኩትም ነበር። ተው ይቅርብህ አላልኩትም ነበር።
ብቻ አላህ ረድቶኝ ወደ አካውንቱ ገብቶ ሁሉንም መደለት የሚችል ሰው አገኘው። በመጨረሻም ስለ ሁኔታው አስረድቼው ሁሉንም ነገር አጠፋው። እናም ከረጅም ጊዜ በኋላ አካውንቱን ካዘጋሁኝ ወዲህ የእንቅልፍ እፎይታን አገኘሁ። ቢሆንም ግን ያ ያየሁትን ምስል እንዴት ሲሰቃይ እንደነበረ መቼም ቢሆን አልረሳውም። ያ ነገር ለኔ ዘፈንን እንድጠላ ከበቂ በላይ ነበር። ከዛን ቀን በኋላ ሰምቼም አላቅም። የተረዳሁት ነገር ቢኖር ይቺ ዓለም ፈተና ብቻ መሆኗን ነው። ይህ ነገር አብዛኞቻችን ላይ አለ። ጓደኞቻችን ምንም አይነት ወንጀል ቢሰሩ መምከር ብሎ ነገር አልፈጠረብንም። ለምን? የነብዩ ኡመት የሚለውን በበጎ ማዘዝ ከመጥፎ መከልከል አልነበር? እሱን የጣል ነው። መችስ ነው እርስ በእርስ የምንደራረሰው? አላህን ልንፈራ ይገባል። አብሶ በዘፈን ሰው ሁሉ ሐላል በሚመስል መልኩ ሁሉም ጋር አለ። ምን ያህል ልባችንን እንደሚያደርቀው ተመልከቱ። ያ አላህ ወንጀላችንን ሁሉ ማርልን። ከራሳችን ክፋትና ኃጢአት በእዝነትህ እንደበቃለን። ከቁጣህና ከቅጣትህም በምህረትህ እንሸሸጋለን። ጌታችን ሆይ ከዱንያም ሆነ ከአኺራ ክስረት በምህረትህ ታደገን። አላሁመ አሚን።